ሊቨርፑል 0 ፎረስት 3 እንግዲህ የቁልቁለት ጉዞውን ሊቨርፑል አጠናክሮ ቀጥሏል። ያን የአምስተኛ ሳምንት ላይ ስንል የነበረው አሁን ሊቨርፑል በእነዚህ ላስት ሚኒት ላይ እያሸነፈ ያለው በድል ነው፣ በኋላ ላይ ዋጋ ያስከፍለዋል ብለን ስንል ነበረ። የዛኔ ምን አሉ የሊቨርፑል ደጋፊዎች? አይ አሁን እኮ እንዲህ እያሸነፍን መቀጠላችን ጥሩ ነው፣ በኋላ እነ ዊርትስ ከልጆቹ ጋር ሲዋሃዱ አይዛክ ማግባት ሲጀምር የዛኔ ሊቨርፑልን ማን ያቆመዋል? ይኸው እንግዲህ ፎረስት አንፊልድ ላይ መጥቶ 3 ጎልና 3 ነጥብ ይዞ እየሄደ ነው። አሁን ስሎትም ዛሬ ተሻሽሏል። እንደ በፊቱ በሌላ በተቃራኒ ቡድን ላይ አይደለም ያሳበበው። ለእያንዳንዱ ለተፈጠረው ነገር ኃላፊነት ራሴ ነኝ የምወስደው ብሏል። ይሄ ራሱ ትልቅ ለውጥ ነው። እስከ ዛሬ የእነሱ ረጃጅም ኳስ ስለተጫወቱ ነው፣ እጅር ወራ ላይ ጎበዝ ስለሆኑ ነው፣ የቆመ ኳስ ላይ ጎበዝ ስለሆኑ ነው ምናምን ነበር የሚለው። ዛሬ ተሻሽሎ ለተፈጠረው ነገር እኔ ነኝ ራሴ ነኝ ኃላፊነት የምወስደው ብሏል። ይህም አንድ መሻሻል ነው።